በእውነት ከልብ የመነጨ ምስጋና ማህበረ ካህናት ያቀርቡላችኋል። የዛሬ ዓመት ደግሞ አድርሶ እንዲህ እንድትዘክሩና እኛም ተገናኝተን በቀጠሮ እግዚአብሔር ያብቃል። ደብራት ያኒ ባርኮም ወለነዳያን ያኒ ያጸግቦ ሙክለት መዝሙረ 13 ላይ ባልቴቶቿን መባረክን እባርካለሁ፣ በረከት እሰጣለሁ። ወለነዳያን ያኒ አግቦ ሙክለት ችግረኞች የተባሉ የቆሎ ተማሪዎች ስለ ማርያም ስለ እመብርሃን ብለው ይበሉ የነበሩትን እህል አጠግባቸዋለሁ፣ ከሰው በላይ አውላቸዋለሁ። እህል ከተገኘ ከሁሉም በላይ ስለሚሆን ሰው አጠግባቸዋለሁ። ወለ ካህናት ያኒ ያለብሶም ሕይወት ካህናቶቹንም ሕይወት አለብሳቸዋለሁ፣ ለዘላለም ሕይወት እነርሱ ራሳቸው ወርሰው ሌሎችን ሕይወት እንዲወርሱ ያደርጋሉ ያስተምራሉና ብሎ ወጻድቃን ያኒ ትርሲተ ይደርሶ ጻድቃኖቿን ምዕመናን ምጽዋት፣ ቁርባን፣ ስዕለት፣ አስራት፣ በኩራት እያሉ የሚያመጡትን እንደዚሁ ደስታን ደስ ይላቸዋል። ይህን ሁሉ ያደረገ ለዳዊት ክብርን አበቅለት ጨምርለታለሁ። ለዳዊት ዋሰዴሉ ማይቶተ ለመሲሄ ለሹሜ ለዳዊት መብራትም አበራለታለሁ፣ ጠላቶቹን ግን ዝቅ ዝቅ አድርጋለሁ ካለ በኋላ ወወቱ ይፈር ቅዱሳን በእርሱ ዘንድ ቅድስና ያፈራልና በሚል አባቶችን፣ ካህናቶችን፣ እናቶችን እንደዚሁ ምዕመናን አጠቃላይ እግዚአብሔር እንዲመሰገን አድርጓል። ክብር ምስጋና ለእርሱ ይሁን። በእውነት ይህ ዘመነ ጽጌ ባያልፍ ደስ ይለን ነበር። ማምጣት የሚቻል ቢሆን ኑሮ ጎትተን ወደ ኋላ ካመጣ ነው ነበረ። ቅዱስ ዑራኤል ለዕዝራ ሲነግረው እስኩ ጽዋ ለዕለት ተትማልም ሀለፈት አለ። ሶስት ነገር ፈትኖ ነበርና ስፍር ነፋሰ በመስፈርት ወድሉ እሳተ በመድሎት ምትችል ከሆነ እሳትን በሚዛን ነፋስን በመስፈሪያ ቁና እስቲ ስፈርና አምላክህን እንደዚህ የምትወዳደረው በማታውቀው በእውነቱ የባቢሎን ሰዎች ጽድቅ ሰርተው ነው ከእስራኤል ይልቅ ለምን ታስማረካቸዋለህ ብለህ ለምን እግዚአብሔር ላይ ትናገራለህ አለው። እኔ ይህን እሳትን በሚዛን ነፋስን ደግሞ በቁና መስፈር እንዴት ይቻላልኛል አለው። ዕዝራ ሶቱ እስኩ ጽዋ ለዕለት ተትማልም ሀለፈት ትላንትና በልተህ ጠጥተህ ደስ ያላትን ቀን ለዛሬ ና ብለህ ወደዚህ ማምጣት ትችላለህ አለው። አልችልም አለ። ስለዚህ አቅም እንደሌለህ አውቀህ እግዚአብሔር ማመስገን ብቻ ነው፣ እግዚአብሔር በጥበቡ ነው የሚያደርገው ብሎ ዑራኤል ለዕዝራ ተርጉሞለት ነበረ። በእውነቱ መምጣት የሚቻል ቢሆን ዘመነ ጽጌ እናንተ ምናልባት ድግሱ ጠላው ትሉ ይሆናል። አይደለም፣ ቃል እግዚአብሔሩ ማይጠገብ ከዓመት እስከ ዓመት ብንለው ማይሰለች ጣዕመ ቃል እግዚአብሔር ያለበት ዘመነ ጽጌ ላይ ነው ያለው ተከምሮ ያለውና በእውነቱ ከ2 ሰዓት ጀምሮ እስከ ቀኑ 4 ሰዓት ድረስ እንደዚህ ሲዘመር ሲያድር ሰው በቁመት በጩኸት ሳይደክም ማለት ሳይሰለች እንዲሁም በእውነቱ የሚያስደስተው ቃል እግዚአብሔር ስለነበረ በእውነት እንግዲህ ማድረግ አይቻልም። ሁሉም ወሰን ገደብ አለው። እግዚአብሔር ይህን ወስዶ ደግሞ ዘመን አስተምሮ የሚባለውን ደግሞ አምጥቷል። ሁሉም እያንዳንዱ የራሱ የሆነ ትምህርት ስላለው እግዚአብሔር በየጊዜው ያስተምራል። ክብር ምስጋና ይድረሰው። አባቶቻችን ካህናት በእውነት አስተጋባትን ቅድስት ቤተ ክርስቲያን እንተ ሐዋርያት አመሃለው አግብተ እግዚአብሔር የእግዚአብሔር ባሪያዎች ሐዋርያት ካሉበት ቅድስት ቤተ ክርስቲያን ሰበሰበችን እንዳለ ቅድስት እናታችን ቤተ ክርስቲያን ሰብስባናለች። እነዚህ ካህናት የሐዋርያት ምክትሎችና ወኪሎች ናቸው። እንግዲህ በሚመጣው ሁሉ ንስሐ ብትጠይቁም ሥጋ ወደሙን ብትፈልጉም ወደ እግዚአብሔር አቅራቢዎች ተብሎ በዚህ እንዳደሩ ቁመው እንደዚህ እንደሚመግቡ ከሆነ ብታበሏቸው ብታጠጧቸው ቢያንስ እንጂ የሚበዛ አይደለም። ከሆኑ ከእናንተ ወይኑን ተክሎ ፍሬውን የማይበላ ማን ነው ያለ ሐዋርያ ጳውሎስ። ልክ እናንተ ወይኖች ናቸው። ጠብቀው ክርስትና አጥምቀው ማለት ውሃ ማጠጣት እኮ ነው ያ ጥምቀቱ። አሳድገው ተንከባክበው በተክሊል ድረው እንደገና ደግሞ ስትሞቱ ደግሞ ነፍሳችሁን ለመላእክት እጅ ሰጥተው ሥጋችሁን በቤተ ክርስቲያን አጠገብ ልብስ አልብሰው በክብር አክብረው አስቀምጠው እንደ ኢአማኒ በጫካ እንድትቀበሉ አላደረገም። እግዚአብሔር ክብር ምስጋና ይግባው። በካህናት እጅ በአጸደ ቤተ ክርስቲያን ሥጋችን እንዲኖር ነፍሳችን በገነት እንዲኖር እስከ ፍጻሜው ድረስ ተከታትሎ ስርዓት የሰጠ እነዚህ ካህናት ያን ሁሉ የሚፈጽሙት
እናንተ ይሄ በዓመት አስባችሁ የምታመጡት ቢያንስ እንጂ የሚበዛ የሚገባውን ያደረጋችሁ ደስ ሊላችሁ ይገባል። እስከ ዓመት ድረስ የምትመኩበት ስራ ሰርታችኋል። የዓመት ስንቅ ይዛችኋል። ከዚህ የበለጠ ሌላ ጸጋ የለማ። ዋነሂ እብለክሙ ግበሩ አይርብተ እስካሜ ሀልቅ ነው አይክሙ እዝሙንቱ ሂቱ የከፉክሙ ሳቢያቲሆሙ ዘላለም። ለአንድ መምህረ ንስሐ ሰፊ ቦታ አለው ይላል በመንግስት ናት። ያ ሰፊ ቦታ ከልጆቹ ጋር የሚቀመጥበት ነው። አዛዥ ምእመን ካለ በምክረ ካህን የሚኖር ምእመን ካለ አብሮ ከአባቱ ጋር ገነት የሚቀመጥበት ሰፊ ቦታ አለው ማለት ነው። ማይታዘዝ ከሆነ ደግሞ እናንተን የሰማ እኔን ሰማ፣ እናንተን የማይሰማ እኔን አይሰማም፣ እኔንም ያልሰማ አባቴን አይሰማም ብሎ በምስጢር ሀብል እግዚአብሔር ስላያያዘ ስልጣኑን ሁሉ ሰጥቷል። ወኩሉ እኩይ ወይም ደግሞ እፉይ በእድየነ ብሏል ሐዋርያ ጳውሎስ። ሁሉም ነገር በእጃችን ጭብጥ በእግራችን እርግጥ አድርገን ካህናት ያለንን አለ። እንዘ አልብነ ሁሉ ብነ የለንም ስንል ሁሉ አለን። እንዘ አልቦ ዘያእምረነ የሚያውቀን የለንም ስንል ብዙሃን ያእምሩነ ብዙሃን ያውቁናል። ስለዚህ ካህናት ማያውቀው ምእመን የለም። ብዙ ሆኖ ምእመናን ከሚሄዱ ሶስት ጠምጥሞ የሚሄዱ ካህናት ጎልቶ ይታያሉ። ስለዚህ እግዚአብሔር ኃይል ነውና በእውነት ማድረጋችሁ ወይን ፍሬውን እንደሚሰጥ ነው የሰጣችሁ። ላም ተጠብቃ ውላ ማታ መታ ትትሳለም ወተቷን እንደምትሰጥ ነው የሰጣችሁ። ትርፋችሁን ነው እና እግዚአብሔር ያክብራችሁ፣ እግዚአብሔር ያለምልማችሁ፣ እጃችሁን ፍሬያማ ያድርገው፣ ልጃችሁን ደግሞ በእናንተ እግር ያቆምልን። በእውነት እኔ ማኅበረ ካህናት ዘንድሮ አባ ስራት ብለዋል ቅድም። ማሕሌተ ጽጌ ስንጀምር የሚጀምሩ ስንጨርስ የሚያሳርጉ ትልቅ አባት አባ ስራት በእውነቱ እኔ በሰማሁት ባየሁት ሌሊት የማይተኙ እንደዚሁ እንደ ንብ እንዲሁ እየተመሙ የሚያድሩ ጠዋትም ደግሞ እሳታት ክርስትና ቤትም ሁሉ ማሕሌተ ጽጌው ደግሞ ያደነቁ ማሕሌተ ጽጌ በቃላቸው ይዘው ሲጀምሩ ሲጨርሱም አብረው እዚያች የእኔ እሳታት ነው የእኔ መጽሐፈ ክርስትና ነው ሳይሉ ከማሕሌት ተገኝቶ ነው የሚያደርጉና ሰው ባየው እውነትን ለመመስከር ያህል ነው። በእውነቱ እንደዚህ ደግሞ ከሩቅ ሄደው ደግሞ በማዘዝ ምእመናንን በማጠየቅ ሁላችሁም ያደርጋሉ። ምክንያቱም ከአባቶች ያገኛችሁት ነው። እግዚአብሔር አምላክ ሙሴና አሮንን ወደ ግብፅ ላከ፣ ዮናስን ወደ ነነዌ ላከ፣ አዛርያስን ደግሞ ታቦት ይዞ አስይዞ ወደ ኢትዮጵያ ላከ። እነዚህ ነቢያት ወደ ሩቅ አገር ባይሄዱ ኑሮ ሐዋርያት ሄዶ ማስተማር አይችሉም። ማንን አብነት አድርገው የለማ። ስለዚህ አስቀድሞ እነ ዮናስን እነ ሙሴን ወደ ሩቅ አገር የላከው ሁሩ ወመሃሩ ኩሉ አሕዛብ ያለ ሐዋርያት አርአያ እንዲሆኑላቸው ማለት ነው። በቅርብም ማስተማር እንዳለ እንዲሁ ጋድና ናታን ዳዊትን እንደገሰጹ እናያለን። ኤልያስ አክዓብን እንደገሰጸ እናያለንና በእውነቱ አባቶች በቅርብም በሩቁም ሊኖሩ ይገባል ማለት ነው። እነሱ ካሉ ሁሉም ይሞላል። እናንተም ይህን ትእዛዝ ከሰማችሁ ደግሞ የእግዚአብሔር ልጆች ናችሁ። ኢትቅትሎሙ ከመ ይርሱ ሕገከ እያሉ ሁል ጊዜ ጠዋት ማታ ይጻሉ። ወመንፈስ አዚ አጽናኒ ብለው ካህናትም ከመ እምሃሮሙ ለኃጥአን ፍኖተከ ወረሲያን ይትሜጡ ኀቤከ ኃጥአንን አስተምራቸው ዘንድ ጎስቋላዎችም ሕግህን እንዳይረሱ አስተምራቸው ዘንድ ለመምህራን ዕድሜ ለኃጥአንም ደግሞ እግዚአብሔር በኃጢአታቸው እንዳይቀሱ የሚጸልዩ ካህናት ሁል ጊዜ ከኖሩ ሁሉም ይስተካከላል ማለት ነው። ሐዋርያትን የላከው ለዚህ ነው። ዓለምን ለውጡ፣ ጨለማውን በብርሃን አልጫ የሆነውን በጨው አጥፍታችሁ ለውጡ ብሎ የላከው ያለ ካህን ምንም የሚሆን ነገር ስለሌለ ነው። ስለዚህ እግዚአብሔር አምላክ ያደረገውን ስርዓት ፈጽማችኋል። እግዚአብሔር ይስጣችሁ። የዛሬ ዓመት ዴና በሰላም ያድርስልን። በእውነት በእውነት እኔ ደስ እንዳለኝ ሁላችሁም ደስ ብሏችሁ ከሆነ እግዚአብሔር ሰምቶናል ብዬ ነው። ዛሬ የእመቤታችን የቅድስት ድንግል ማርያም ታላቁ በዓል ነው። ታውቃላችሁ። የ3 ዓመት ከ6 ወር ድካም፣ ረሃብ፣ ሐዘን ያለቀበት ቁስቋም ገብታ ያረፈችበት ነው። ዛሬ እያንዳንዱ ካህናት ጸለሉ መላእክት ላይ ለማርያም ላይ ለወልደ ክርስቶስ እያሉ መላእክት እንኳን ክንፋቸውን ዘርግተው በእመቤታችን ላይና በመላእክት ላይ ምስጋና ያቀረቡበት ቀን እንደሆነ እናውቀዋለን። ይህ የደስታ ቀን ማለት ነው። በአቋቋም ትምህርት ቤት በተለይ ይህ ስለ ማርያም እያሉ የኖሩ ተማሪዎች እያንዳንዳቸው
እንዲያው እምርሰ ሳኔር ወይ ርሞል በስማም ማለት ነው ላቋቋም እንዲያው መርጌታ ካለ እምርሰ ሳኔር ከተማረ አቋቋም አውቋል ማለት ይቻላል። እና ዛሬ የክብረ በዓላት ሁሉ መነሻው ነው። ዛሬ ክብረ በዓል ነው፣ ነገ ክብረ በዓል ነው፣ ጊዮርጊስ ነው፣ እንዲሁ ኪሩቤል ነው፣ ሰለስቱ ምዕት ነው፣ ሚካኤል ሐናና አጠቃላይ ቁስቋም የክብረ በዓላት ሁሉ በር መግቢያ ስለሆነች ይህን ትልቁን በዓል ነው ያከበራችሁ። እግዚአብሔር ያክብራችሁ። ተባረኩ ብዬ አመሰግናለሁ ሁላችሁንም። ካህናትም በዚህ ደርሰው ደግሞ ይህን ያህል በቁስቋም ቁማችሁ እነዚህ እነ መምሬ በላይ ሌሎችም ስንቱን ጠርቼ ልዝለቀው ታላላቆች ስለሆናችሁ እንዲያው እግዚአብሔር ይስጥልን ብቻ ነው ከሁሉም የሚበልጠው ማለት ነው። በዚህ በክብረ በዓል የዋሉት የንታ ገብረ መስቀል ምን አሉ? ተማሪዎች ቁመው አዲስ አበባ ሁሉ ወደ ኮይኔታ እሶ ብቻ ቀሩ አሏቸው። የክብረ በዓል ቁስቋምን ቁመው ውለው ነው። በነገታው የጊዮርጊስ ክብረ በዓል ዘረፋ ነበረና የኔታ አሏቸው። ቅዱስ አርቤ ያሉ ሊቅ ናቸው። የንታ ገብረ መስቀል ሊቁ ክብረ በዓል ይወዳሉ፣ ይቆማሉ። እንዲሁ ተማሪዎችን ደግሞ ሰብስበው ያስተምራሉ። እሶ ብቻ ቀሩ እኮ አጠቃላይ ሊቃውንት አዲስ አበባ ገብተዋል። ደሞዝ በዛ ተብሎ ደሞዝ እያገኙ ስለሆነ እርስዎ ለምን አይሄዱም አሏቸው ተማሪዎች። አይ እኔ ብሄድ ማን ይቀበለኛል? ተማሪዎቼ ይሻሉኛል ብዬ ነው የኖርኩ አሉና እንዲያው ከጉባኤ ቃና እስከሚበዙ ዘረፉና ዋዜማውን ምን አሉ? እንዲያው ንቦች ሊቃውንቶቹ አዲስ አበባን አይተው እየቀሰሙ ሊውሉ በመሄድ አለቁ ብር ብር እያሉ በማይነጉናስ ባህር እስከሚቀንስ ማይበሉ መወድስ ውሃንን ሲወት ገብርኤል እንጉዱ ከንቱ ቀረ ሳይሆነው ከሁሉ ዋል። ይህ ማለት ምንድን ነው? ንቦች ሊቃውንቶቹ አዲስ አበባን አይተው እየቀሰሙ ሊውሉ። ንቦች አዲስ አበባ ካዩ መዝወር መሮጥ ነው፣ መቼም መቅሰም ነው ታውቃላችሁ። ሊቃውንት ደግሞ አዲስ አበባ ብር አለ ስለተባለ በመሄድ አለቁ ብር ብር እያሉ ያ ብሩ ነው ህብሩ ብር ብር እያሉ ያንን በመሄድ አለቁ ወደ አዲስ አበባ ሊቃውንቱ አሉና እማይነብጉናስ ባህር እስከሚቀንስ ማይበሉ ያ ጎርፍ እስኪቀንስ ድረስ ከዚያ ባህር መወድስ ውሃን ሲጎት ገብሬ ድንጉሉ ድንጉል ማለት የንብ አውራ ውሃ ቀጅ ነው ይሉታል። ያ ያለው ነው ራሳቸው ነው ገብረ መስቀል ስለሆኑ ገብሬ ድንጉሉ በማለት ከንቱ ቀረ ሳይሆነው ከሁሉ በማለት በዚያ በገጠሩ እንደቀሩና ተማሪዎችን እያስተማሩ እንደሚገኙ የሚነግርን ነው ማለት ነው። እና በእውነቱ እንዲህ ያሉ ክብረ በዓል ሲመጣ እናንተ ደግሞ ተግታችሁ ካበላችሁ የምትጸድቁበት ይዛችኋላ። ደስ ሊላችሁ ይገባል። በሰጣችሁ ቁጥር እንግዳ በበዛ ቁጥር ደስ ሊላችሁ ይገባልና እግዚአብሔር ይስጥልን። የዛሬ ዓመት ደህና ድርሶን ደግሞ እንዲሁ ተገናኝተን እኛ ከእናንተ በረከት እንድንቀበል እናንተ ከካህናት የምትቀበሉትን በረከት እንድትቀበሉ እግዚአብሔር ይፍቀድልን። በእውነት ከህሊና የመነጨ እነዚህ ማኅበረ ቅዱሳን ከኔ የበለጡ ናቸው። ይገርማቸዋል። መቼም አዝማሪ ሁልጊዜ መቆም አለበት አይደል? ተነስ ከተባለ መጮህ ነው፣ መዘመር ነው አይደል? ልክ እንደዚያ ሆኖ ነው እንጂ ታላላቅ ሊቃውንቶች አባቶች አሉ። ግን እምቢተኛ እንዳልሆን በሚል ነው ተነስቼ እንደዚሁ የምናገረው እንጂ ከነሱ የተሻለ ኑሮ አይደለም። ማንኛውም ግን የካህናት በረከት የጸልዩ ያደሩት ጩኸት ሁሉ ቁመት ሁሉ በእናንተ ላይ እናቶቻችን ይደር። እግዚአብሔር ይስጥልን። በእናንተ እግር ደግሞ ቅዱስ ዑራኤል በዚያ ቁሞ ልጆቻችሁ በእውነቱ ካህናትን እንዲረዳና እንደዚሁ ደግሞ ከእናንተ የበለጠ ቤተ ክርስቲያን እንዲሰራ ይፍቀድልን። ስላበዛሁባችሁ ይቅርታ። እግዚአብሔር ይጠብቃችሁ። የካህንን ክብሩን ማወቅና ክብሩን ስራውን ማወቅ ግዴታችን ነው። ከእሱ ላይ ልክ እንደ ልጅ ነው የሚታዘዘን። ገንዘቡ በኔ እጅ ይሰብሰብ እንጂ እንደዚህ ያለ አንድ ድስት ብረት ድስት ብቻውን ተሰርቶ ነው ያመጣል። ከደብረቱ ብቻውን ራሱ እኛ ራሳችን በስጦታው መታየት አለብን። ምዕመናኑ ብቻ ነው የምናስቸግር። እንደ ልጅ እንደ ጥሩ ልጅ እንደ ቀና ልጅ ነው የሚታዘዘን። በሆነ ይህን ሁሉ ራሱ ሁሉ ገንዘቡን ያንጡቱ ሰጠሁት። ይህን ሁሉ በደንብ አድርጎ ገዝቶ ተነጋግሮ
ወንድሞቹን ይዞ እነ ጥበቡን እነ ጨስ እንዳለምን ይዞ በደንብ አድርጎ ገዝቶ ያመጣልኝ ሰው እና እሱን መርቁልን ተጠወቱ ጋር ተው በጣም የሚወቁት እየሉ